የጸሎት መንገዳችንን ማስተካከል ከአቅማችን በላይና ልባችን እስኪጨነቅ አይምሮአችን እስኪሰለች ድረስ የሚሆኑ ጸሎቶችን አለማርዘም አለመጠቀም አንዳንዴ የሚከብደን ረጅም ጸሎት መጸለይ ነው አቅማችን ደክሞ ሳለ እንደ ድሮ የውዳሴ ማርያምን ሰባቱንም ቀን የውድስዋ መላእክት መልካ ማርያም መልካ ኢየሱስ ሙሉውን ክፍል ለማድረስ ስንሞክር አይምሮአችን ይበተናል ቃላቱ ይምታቱብናል በዚህ ጊዜ ምን እናድርግ ራሳችንን አንጫ ነው እኛ ከምንጸልየው ጸሎት ብዛት ይልቅ ልቡናችን ያለበት በትኩረት የምንጸልየው አጭር ጸሎት በእግዚአብሔር ዘንድ እጅግ ይበልጣል ለምሳሌ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብላችሁ ጸልዩ ብሎ ያስተማረንን አባታችን ሆይ የሚለውን ጸሎት ወይም አቡነ ዘበሰማያትን እያንዳንዷን ቃል በዝግታና በማስተዋል ሆነን እያሰብን ብንጸልይ ወይም ደግሞ ጌታ ሆይ ማረኝ ራራልኝ አቤቱ ይቅር በለኝ እንደ ቸርነት መጠን ማረኝ መተላለፌን ደምስስልኝ ከበደሌ ማንጻኝ እያልን ብንጸልይ ወይም ደግሞ ሰላም ለኪ ደግመን ጸሎተ እግዝእትነ ማርያም የእመቤታችንን ጸሎት ደግመን እሱንም ካልቻልን እመቤቴ ሆይ አትለይኝ በምልጃሽ አስቢኝ በልጅሽ በወዳጅሽ ፊት ቆመሽ ስለኔ አማልጂ በጸሎትሽ በምልጃሽ በረዴትሽ በበረከትሽ አትለይኝ ብለን ብንጸልይ ከብዛት ይልቅ ልቦና ያለበት ጸሎት ይበል ስንበረታ ከጀማሪነት ከወጣኒነት እስከ ፍጹምነት እንደርሳለን ልክ እንደ አባቶቻችን አንድ የሚገርም ምሳሌ አላቸው አንድ ሕፃን ልጅ መራመድ ሲጀምር እየወደቀና እየተነሳ ነው ወላጆቹ ግን ልጃቸው ስለወደቀ አይቆጡትም ይልቁንም ለመራመድ የሚያደርገው ሙከራ አይተው ደስ ይላቸዋል እኛም በእግዚአብሔር ፊት እንደዚህ ሆነን ስለዚህ ወጣት ወንድሜ ወጣት እህቴ ዛሬ ጸሎት ጣዕም ባይኖረው ባትበረታም እንደው ግዴታ ሆኖ በመጸለይ እንኳን ከሆነ ማቅረብህን አታቁም